Hello, hello. Breaking news አለ አያቶላ ሆሚኒን ሳናገኘው የቀረን አይመስለኝም። የእስላም አክራሪ አሸባሪ አያቶላ ሆሚኒ ለ47 ዓመታት ኢራን ውስጥ መሽጎ በእስራኤል እንዲሁም በተለያዩ ቦታ ያሉ ወገኖቻችን ክርስቲያን ወገኖቻችንን አይሁድ ወገኖቻችንን ዓለምን በአጠቃላይ ሲያሸብር የነበረ ቁርአን እየጠቀሰ ለአሸባሪ ለቅጥረኛ ወታደሮቹ ለቅጥረኛ አሸባሪዎቹ ራሳችሁን በራሳችሁ ገላችሁ ህዝብ ካጠፋችሁ 72 ደናግላት በገነት ይጠብቋቸዋል እያለ የመሐመድን ጥቅስ እየጠቀሰ በተለያየ መንገድ ሲያሸብር የነበረው አያቶላ ሆሚኒ ሳይገደል ይቀራል መሰለኝ። እንዳልኳችሁ ይሄ ዜና ዴቨሎፕ እያደረገ ያለ ዜና ነው። ለእስላም አክራሪዎች ጥሩ ዜና አይደለም። ለሰላም ወዳድ የዓለም ህዝቦች እንደኛ ላለው ግን በጣም ጥሩ ዜና ነው። ዋንኛ ስቴት ስፖንሰር ቴሮሪዝም የዓለም የቴረር ስፖንሰር በስቴት ደረጃ ቁጥር 1 ስቴት የቴሮሪዝም ስፖንሰር የነበረችው ኢራን ናት። የኢራን ሬጂም የኢራን መንግስት እየተቀጠቀጠ ነው ያለው። መሞቱ አይቀርም፣ መጥፋቱ አይቀርም። የኢራን ህዝብ ሲበደል የነበረ በጣም ስልጡን የነበረ የዛሬ 50 ዓመት አለባበሳቸው፣ ሙቪዎቻቸው፣ ቲያትር የሚያዩት ብሮድባንድ ኤቭሪቲንግ በቃ እንደ ሰለጠኑ የዓለም ከተሞች የነበረው ቴህራን እና የኢራን ህዝብ ወደ ድንጋይ ዘመን ለከኛም ሀገር አሁን ጋላ እንዲሁም እስላም አክራሪ እንዲሁም ኩንቴ ወደ ድንጋይ ዘመን ሊመልሱ እንደሚሞክሩት የእስላም አክራሪ አያቶላ ወይም ዘሙላህ ምንላቸው ስልጣን ከያዙ በኋላ ሴቶች እንደዚህ አትልበሱ፣ እንደዚህ የሆነ ጥቁር ነገር አይናችሁን ሸፍኑ የሚል የተለያየ አይነት ፖሊሲ ኋላ ቀር ፖሊሲ የድንጋይ ዘመን ፖሊሲ አምጥተው ለ50 ዓመት ኢራንን ከዓለም ነጥለው ወደ ኋላ እንደከተቷት የምናስተውሰው ነገር ነው። አሁን ያ ጊዜ ያበቃ ይመስላል። ታንክስ ቱ ፕሬዚዳንት ትራምፕ፣ ታንክስ ቱ ቤንጃሚን ኔታንያሁ እስራኤልና ኢራን በጋራ ሆነው ይሄን የእስላም መንግስት ኢስላሚክ ሬጂም እየቀጠቀጡት ይገኛሉ። ደስ የሚለው በዚህ ረመዳን በሚሉት ጾማቸው ውስጥ ነው የቀጠቀጧቸው ነው። አሁን የቀናት ጉዳይ ነው። የእስላም አክራሪው ወይም ራዲካል እስላም ዋናው the head of the snake ሊመታ ነው ሊጠፋ ነው ማለት ነው። ከዛ በኋላ there is no more Hezbollah, there is no more Hamas, there is no more Houthi። ምክንያቱም ፎሎ ዘመኔ ነው በሙሉ ገንዘባቸው የሐማስም በለው ይሄ ራሳቸውን ሱሳይድ ውስጥ እየገቡ ምንድነው ገነት ላይ 72 ደናግላን ምናምን ይጠብቁናል የሚሉ በሽተኞች ገንዘብ የሚሰጣቸውና ያንን ቴረር ስፖንሰር የሚያደርግላቸው አይኖርም ማለት ነው። ስለዚህ ዓለማችን የበለጠ የተሻለ የሰላም አየር ተተነፍሳለች ማለት ነውና ጥቂት ቀናት ነው የቀሩት። ኢስላሚክ ሬጂም ኦፍ ኢራን ሊጠፋ ነው፣ እየተመታ ነው ያለው። ፕሬዝዳንታችን ትራምፕ እንደተናገረው እዚህ የኢራን ሪቮሉሽነሪ ጋርድ ወታደሮች እጅ ስጡ፣ እጅ ከሰጣችሁ በሰላም ካውንስል ተደርጋችሁ በሰላም መልሶ ማቋቋሚያ ትምህርት ተምራችሁ ወደ ሶሳይቲ ወደ ህብረተሰቡ ትቀላቀላላችሁ። አይ ለነዚህ እስላም አክራሪዎች እስከ መጨረሻው እንሞታለን ወይ እንዋጋለን ካላችሁም አናይሌት ነው የምትደረጉት። ይሄን ያለው ትራምፕ ነው። በሙሉ ትጠፋላችሁ ተብላችኋል። ምን አይነት መሳሪያ አሜሪካ እንዳላት ተጠቅሙ። you have no idea ምን አይነት መሳሪያ የሳውንድ ኢነርጂ ሊመጣብ ይችላል። በአይነ በአፍንጫ በአፍ ደም ልታስታውቅ ትችላለህ። ምን መሳሪያ እንደሚመታ አታውቀው። መቼም ማዱሮን ቬኔዙዌላ ላይ ሄደው ሲያስወጡት እንዴት አድርገው እንዳጠቋቸው ምን አይነት መሳሪያ እንደመታን አናቅም ነው ያሉት ማዱሮን ሲጠብቁ የነበሩ የኩባ ወታደሮችና በሙሉ ነው ያለቁት። ስለዚህ ማለቅ መጥፋት ነው ጣፈንታችሁ። ስለዚህ እጅ ስጡ፣ መሳሪያችሁን አቆሙ። ሌሎችም የእስላም አክራሪዎች ካላችሁ በተለያየ ቦታ ሁቲ የመን ላይ ኢትዮጵያ ውስጥ አልሸባብ ወይ ደግሞ የጋላ እስላም ወይ የዚህ ወሎ እስላም አክራሪ በተለያየ ቦታ ያለ ክርስቲያን ምጠላ ክርስቲያንን አጠፋለሁ 72 ደናግላን ላይ ይጠብቁኛል ክርስቲያን ካጠፋው አላህ በገነት ደናግላን ይሰጡኛል የምትል ቅዠታም ሞት ይሆናል እጣፈንታ
ወደ በአሸባሪነት መንገድ ከቀጠልክና ይሄ ስለሆነ እየመጣ ያለው ዋናው የእናንተ ቁጥር አንድ መሪያችሁ አያቶላ ሆሚኒ እንትን ብሏል። አያቶላ ሆሚኒ ተገሏል ዛሬ ወይም ሊገደል እንደሆነ እየሰማ ነውና ያ ነው እየሆነ ያለው። ዋናው አለቃችሁ ራዲካል እስላሙ እየጠፋ ነው ያለው። ስለዚህ አሸባሪነታችሁን ትታችሁ ኖርማል ሰላማዊ ዜጎች መሆን ይገባችኋል የሚል መልእክት አለኝ። ሼር አድርጉት። ብሬኪንግ ኒውስ ነው። አያቶላ ሆሚኒ የእስላም አክራሪ ዋና አሸባሪ የኢራን መሪ ተገሏል የሚል ዜና እየመጣ ነው። እንዳልኳችሁ ዴቨሎፕ እያደረገ ያለ ዜና ነው። ይመቻችሁ። ሼር አድርጉት። ቴንክ ዩ